ሐኪም እኔ የሕክምና እውቀት የለኝም ግን ጉበት ደግሞ ሲባል እንደምሰማው ትንሿ ነገር ታድጋለችም እኔ እንትን አድርጌዋለሁኝ አሁን የጉበቱ ይሄ አሁን እኛ ስናየው ጉበት አለ አይደል ሲታረድ በግ ምናምን በሬ አለ እንደዚህ አይነት ሼፕ ነው ያለው አሁን የዛች ጫፏ ላይ ትቆረጣለች ጫፏ ላይ ትቆረጥና የሷ ደግሞ ሙሉ ለሙሉ ዳሜጅ የሆነ ጉበት አለ የሷ ተቆርጦታል ባይ ዘ ወይ ኢትዮጵያ ውስጥ ያለ መስለኝም ትራንስፕላንቱ ለራሱ ማለት ነው እዚህ የለም አሁን ምን ይደረጋል መሰለህ አሁን ይሄ ቢሆን ጉበቱ ከዛ ከዚህ ጫፏ የሆነች ሾድ ያለች ነገር አለች ትንሽ ነገር የማደግ እሷ ተቆርጣ ሁለቱም አንድ ላይ ይሆኑና እሷ ትተከላለች ከዛ ቬኖቹ እርስ በርሳቸው የደም ማዛወሪያዎች ይያያዛሉ ይሄኛው ተቆርጦ የሰጠው ሰውዬ በ3 ወር ጊዜ ውስጥ ያገግምና ይበቅላል ከዛ የሷ ደግሞ ከዛው ላይ እያደገ ያው አንድ አይነት ደም ታይፕ ስላላቸው ሙሉ ጉበት ይሆናል ማለት እንደ ኩላሊት አንድ ኩላሊት መስጠት በራሴ ሐኪሞችም ሲነግሩኝ ቤተሰቦቼ ፈርተዋል ለመስጠት ፈቃደኛ አይደሉም አሁን ወደ ምን ያመጣሽ ስለላቸው በጣም ቀላል የሆነ ነገር ሰው ሙሉ ኩላሊት ይሰጠኝ ለወይ ይሄ እንኳን ንጹህ ሆነ ከአንድ ሰው አልፎ ለሁለት ሰው ይሰጣል ምንም እኮ የሚያስፈራ ነገር የለም ይዘሻቸው ነይና እኔ ያስረዳቸዋለሁ ያላቸውን ጥያቄ ይጠይቁኝ ሌላ ሐኪም ካለ ይጠይቁ ይሄ ቀላል ነገር ነው ቢያንስ አንቺን የሚያስቸግርሽ ገንዘቡ ነው ምናምን አሉ ገንዘቡንም ለማግኘት እኮ እነሱ ፈቃደኛው ነው በእኔ ስጋ በእኔ ህይወት እህቴ ትዳን የሚል ጨዋታ ቀድሞ መሰማት አለበት ቅድሚያ መስፈርቱ ይሄ ነው የሚሆነው እና እስቲ ሁሌም ደግሞ ለእኔ ቤት ስራ የሚወልብኝ ምን መሰለ እኔ እውነት እነሱ እንደሚያስቡት ይሄ ነው ብዬ ባልልም ብዙ ነገር ስለምሰማ አንዴ ደግሞ ሃይማኖት አይፈቅድም ይላሉ እሺ በዚህ ዙሪያ የሃይማኖት አባቶች እውቀቱ ስላላቸው አዎ ይሄ ነገር ሃይማኖት አይፈቅድም ለሷ ብላችሁ ደግሞ ካላ ማውጣት የለባችሁም ብሎ ለኔ ምንገረኝ ለነሱ ምንገራቸው ይስሙት ይስሙት በጤና ደረጃ ጉዳት ያደርሳል ከተባለ እነሱ ለኔ ሰተው እነሱ እኔ ድኜ ወይም ተሰጥቷት ትሞታለች ነው የሚባለው አስተሳሰቡ የሰፈሩ ማለት ነው እንደዛም ሆነ የጤና ባለሙያ አለ በግልጽ እንገራቸው አስረዳልኝ እኔ ደግሞ በቃ እነሱ የሚሞቱ ከሆነ ሃይማኖት የማይፈቅድ ከሆነ እኔ አልጋፋም እርሜን አውጥቼ ቀኔን እጠብቃለሁ ግን አንድ ነገር እነሱ ሳይረዱት እድል እያለኝ ሁሌ ከበሽታ ይልቅ ሁሌ የቤት ስራ ብቻዬን ነው የማወራው እንደዚህ ቀላል እየሆነ ሃይማኖት እየፈቀደው እነሱ ላይ ምንም ማያመጣ ከሆነ ለምንድን ነው እኔ ላይ ጨካኝ በቃ ብዬ የቤት ስራ አንድ ቀን እኔ ካንሰሩ አሳስቦኝ አያውቅም የሆነ በቃ ብቻዬን ጮክ ብዬ አወራለሁ በር ዘግቼ በዚህ ልክ ከሆነ እነሱ እውነትን ይዘዋል እኔ ደግሞ ውሸትን ይሁን በቃ እኔ ቁጭ ብዬ ሞቴን እጠብቃለሁ ካልሆነም ደግሞ የኔ ልጅ ደርሶ ልጄንና እንዴት ተሰቃይቼ ወልጄዋለሁ እማዬ ትሙት አይልም በሱ ህይወት እንደምድን እሱ እስከሚያድግልኝ አኑረኝ ብዬ ጸሎት አድርጌ እነሱንም ህሊና የወቅሳቸው በሞት እንኳን እነሱ ወቅሽ አልሞትም በቃ ይሄ ነገር ነው በቃ የቤት ስራዬ አይዞሽ ትልቁ መልእክቴ ይሄ ነው በቃ ዋናው ነጥብ እነሱ ተነስተውልሽ በእኔ ስጋ በእኔ ህይወት የእናታችን ልጅ ትዳር ቢባል የዛሬ 2 ዓመት ራሱ ቀላል ነበረ ብሩ ራሱ ማለት ነው 1 ሚሊዮን ምናምን ነበረ አሁን ግን ራሱ ብታከም ራሱ
ረፍዶብኛል። 5 ሚሊዮን ኬት ነው ማመጣው? 5 ሚሊዮን ይገብዳል። በ2 ዓመት ውስጥ ይሄን ያክል ዶላሩ ጨምሯል። በረፈደብኝ ቁጥር ይሰጥ እንኳን ብለው ግንዛቤው ቢገኝ በሄድኩ ቁጥር ደግሞ እየጨመረም ቢታይ ይሄ ድራ መልጦሻል ትናንት ነበረ የሚባለው ጊዜ አይምጣብኝ። ምክንያቱም ለእኔ የእግር እሳት ነው፣ ለእነሱም የእግር እሳት ነው። ዛሬ ላያውቁት ይችላሉ። እከሌ እኮ እንዲህ ታከመች፣ ወንድሟ ሰጣት ሲባል ቢሰሙ እኮ የኔ ህይወት ቢያልፍ እንኳን ለእነሱ ይሰማቸዋል። ነገ ልጄ ማድጎ የኔ ህይወት ቢያልፍ እንኳን አያልፍም፣ ኢንሻአላህ ባለ ተስፋ አልቆርጥም። ቢያልፍ እንኳን ለልጄ እግር እሳት ይህንን ነገር ሳይረፍድ ወይ የዛሬ ቆሞ መሄዴ አይ ሐኪም ውሸት ነው ደህና ነች ምናምን ነው የሚሉት እነሱ። በቃ እኔ የሆነ ስወጥቅ አጋጣሚ ወይ ደክሜ ምናምን ሐኪም ቤት ስገባ ነው በቃ የሚረዱት ማለት አብዛኛውም ጊዜ። ይሄ ደግሞ መሆን የለበትም። ወላሂ ለሁሉም ማስተላለፍ ፈልገው ነገር ሰው የሆነ ቆሞ እያለ ማለት ነው በህይወቱ ከሞተ በኋላ ለሰው ልጅ አይለቀስለት፣ ምንም አይጠቅመውም። ከሞተ በኋላ ድግስ አይደረግለት፣ ውሃ አይሰጥ፣ ችግር የለውም። ገባ ሰው እያለ በዚህ ልክ ከጮኸ ይሄን አድርጉልኝ እንዲሆኑልኝ እየተባለ ካላደረግለት ምን ያደርጋል? ቢሞት የሆነ ነገር ብታደርግለት። ስለዚህ የሰው ልጅ እያለ መድኃኒት ቢቸግረው መድኃኒት፣ የሕክምና ቢቸግረው የሕክምና፣ ከዛ በኋላ ቢሞት እንኳን አታለቅስም። እህት ወንድሞችሽ ለአንቺ ጉበት ላለመስጠት ዋናው ብለሽ የምታስቢው ግንዛቤው ስለሌላቸው ነው፣ ሃይማኖት ይከለክላል ስለሚሉ ነው፣ ሙስሊሞች ናቸው አይደለ? ሁሉም የትኛው ነው ምክንያታቸው? ማንም ለኔ በቃ ሼም ስለሚይዛቸው እኔም የጎዱኝ ያህል ያውቁታል። እንዲህ ፊት ለፊት አልተፋጠጥንም። የበደሉኝ ያህል ይሰማቸዋል ሁላቸው።